ሰላም እንደምናችሁ እኔ ደህና ነኝ እግዚአብሔር ይመስገን። በዚህ ሳምንት አንድ ቫይራል የሚሆን ጉዳይ አለ ስለ ሰሚት ይባላልና ብዙዎች ብዙ ነገር እየተናገሩ ነው። እኔ ደግሞ ጥቂት ነገር ልንገራችሁ። አንደኛ እኔ እስካሁን ባለሁበት ኢትዮጵያዊት ነኝ። የትግራይ ተወላጅ ኢትዮጵያዊት ነኝ። በደረሰብን ነገር ያንን ነገር እየጠላነው እንደሆነ ታውቃላችሁና አሁን ደግሞ አዲስ አበባ ብዙ ተጋሩ ጦርነት ፈርተው ወደዚህ የመጡ ስለሆነ እንዳለ ደግሞ የሚገኙበት ደግሞ ሰሚት አካባቢ ይበዛሉና እዛ ተሰብስበው ይከራያሉ፣ ሳይሰበሰቡ ይከራያሉ። ይሄንን የፈጠረው ደግሞ ትግራይ ላይ ባለው ሁኔታ ራሳቸውንና ህይወታቸውን ለማትረፍ ነው የመጡት። እዚህ ከመጡ በኋላ ግን ሁለት በሁለት የማትሞላ ቤት እስከ 15000 እስከ 16000 20000 የሚደርስን ቤት በመከራየት ላይ ይገኛል። በኖር በጣም አስከፊ ሆኗል። እኔ አንድ ነገር ተገርሜያለሁ። አንድ ሰው ጦርነት ፈርቶ መጥፎ ነገር ገጥሞት አስጠጉኝ ሲል ይሄን ያህል ሰማይ ሰቅሎ ሰው መቀበል ያስተዛዝባል። ግን መተዛዘቡ አሁን ስላልጀመር ነው ምንም ችግር የለውም፣ መብታችሁም ስለሆነና የቤት ክራዩ በጣም ሰማይ ሆኗል። ከዛ በዘለለ ግን በጣም አነጋገር እየሆነ ያለው ሰሚት አካባቢ እንትን በነፃ ይገኛል ተባለ ምናምን እያሉ ብዙ ነገር እየተናገሩ ነው። እኔ የሚያስተዋልኩት ነገር አለ፣ ግን አሁን የጀመረም አይደለም። ከዚህ በፊትም ብዙ ሴቶች ስትሬት ላይ ይወጣሉ። አሁን ግን እኔም ያየሁት ነገር ሊኖር ይችላልና እባካችሁ የትግራይ ሴቶች እህቶቼ፣ አዎ የደረሰብን ነገር እናውቀዋለን፣ ምን እየተፈጠረ እንዳለ እናውቃለንና ከዛ ከጦርነት አምልጣችሁ እዚህ ደግሞ ህይወታችሁ ጨለማ ውስጥ የሚከት ነገር እንዳታደርጉ እንዲሁ በእግዚአብሔር ፊት ልናገራችሁን የመጣሁት ማለት ይሰማኛል። አያለው አንዳንድ ነገርና የሆነ ቦታ ነበሩ ስትሬት ላይ የሚቆሙ ያነጋገርኳቸው ሰዎች ማግዛቸው ነገር ባይኖርም ምን ማድረግ ይችላሉ ብዬ ያነጋገርኳቸው ነበሩና እነሱ የትግራይ ተወላጆች አልነበሩም። አሁን ትንሽ ነገር ቁጥሩ ስለጨመረ ያው ገና አልጠየቅኩም፣ ግን ሊሆን ይችላል በየመጠጥ ቤቱ የሚያመሹትም ብዙ ሴቶች እየተፈጠሩ ይገኛሉና እሱን ደግሞ ባለው ሁኔታ ተመርኩሰው ከማንም ጋር ሊገናኙ ከማንም ጋር ሊያድሩ ይችላሉ። ምክንያቱም ቤት ክራይም እንዴት እንደሆነ እንደነገርኳችሁ ስለሆነና ከዛ አንፃር እንጂ የትግራይ ሴት በነፃ ትገኛለች እየተባለ በየቲክቶኩ በየፌስቡኩ ቫይራል እየሆነ ያለው እንግዲህ መች እንደሚያበቃ ባላቅም ደስ ማይልም። የእግዚአብሔር ፍጡር ናት። የእግዚአብሔር ፍጡር ብቻ አይደለችም፣ የእግዚአብሔር ቤተ መቅደስም ናት። ያቺ የእግዚአብሔር ቤተ መቅደስ አገሯ ሰላም ስላልሆነ እንዳትገደል ብላ ወደዚህ አምልጣ ብትመጣም እዚህ ግን ቸብ ትደረጋለች በነፃ እየተባለ እየተወራላት ነውና ምን እንደምል አላውቅም። እንግዳ እንደዚህ ስለምትቀበሉ ግን በጣም አድርጌ አመሰግናችኋለሁ። ምን ይታወቃል፣ አንድ ቀን ህመማችን ይገባችሁ ይሆናል። ሰው ሊጠለልባችሁ መጥቶ በእንደዚህ አይነት መልኩ መመለሱ ምን ሊያደርስ እንደሚችል አብረን እናየዋለን። ተባረኩ።